ሰላምታችን በያላችሁበት ይድረሳችሁ ያልን ከኦሮሚያ ሚዲያ ኔትወርክ የመንለሳው የአማርኛ ዜና ሰዓታችን ላይ ደርሰናል። መረጃዎቹ እናንተ ማድረሳው ጫሉ ተፉነኝ አብራችሁን ቆዩ። በጎንደር በሙስሊሙ ማህበረሰብ ላይ በአሸባሪው ፋኖ በተፈጸመ ጥቃት ከ200 በላይ ሰዎች እንደተገደሉ ተሰማ። ሙስሊሙን ማህበረሰብ ኢላማ ባደረገው በዚህ የጎንደሩ ጥቃት የሙስሊሙ ማህበረሰብ የስራ ቦታዎችና መስጊዶች መቃጠላቸውም ተነግሯል። የአሸባሪው ፋኖ ጥቃት ቁጣንም ቀስቅሷል። ነስረዲን ሁሴን ዝርዝር ዘገባ አለው። በጎንደር ከተማ በህዝብ ሙስሊሙ ላይ ጥቃት መሰንዘሩን ተከትሎ የተለያዩ መረጃዎች በመውጣት ላይ ይገኛሉ። ለመሆኑ በከተማዋ ምንድነው የተከሰተው ብለን ወደ ጎንደር ደውለናል። የጎንደር ተወላጅ የሆኑት ኗሪ በስልክ ለኦኤምኤን በሰጡት አስተያየት ጥቃቱ የተጀመረው በከተማዋ በበጎ ተግባራቸው የሚታወቁ ሼክ ከማል ለገሰ የሚባሉ ሰው የቀብር ስነ ስርዓት ላይ መሆኑን ተናግረዋል። በትናንትናው ዕለት የኚህ ታዋቂ ሼክ የቀብር ስነ ስርዓት እየተደረገ ባለበት ለቀብሩ ማስተካከያ ድንጋይ ከወንዝ አታነሱም የሚሉ ሰዎች በህዝብ ሙስሊሙ ላይ ድንጋይ መወርወር መጀመራቸውን ይገልጻሉ። ከዚያም ይህን አጋጣሚ ተጠቅመው የታጠቁ ፋኖች በከፈቱት ተኩስና በወረወራቸው ቦምቦች ወዲያውኑ 3 ሰዎች መገደላቸውን ኗሪው ይገልጻሉ። ጥቃቱ ተስፋፍቶ ብዙ ጥይት በህዝቡ ላይ መተኮሳቸውን የነገሩን ምንጫችን ቢያንስ 11 ሙስሊም የከተማው ኗሪዎች በእነዚህ ኃይሎች መገደላቸውንና በወቅቱ ብቻ 11 ሰዎች መቁሰላቸውን ገልጸዋል። ዘግይቶ የወጡ መረጃዎች ግን የሟቾችን ቁጥር ከ20 በላይ እንደሚበልጡ ያሳያሉ። እነዚህ ኃይሎች ያነሳሱትና የሚመሯቸው ሰዎች ተጨምረው ጥቃቱ ወደ መሃል ከተማ ከገባ በኋላ በከተማ ውስጥ የሚገኙ መስጊዶችን፣ የሙስሊሞችን የሥራ ቦታዎች፣ ሱቆችና መደብሮችን ማውደማቸውን እንዲሁም መዝረፋቸውን ምንጫችን ይነግራሉ። ለመሆኑ ለጥቃቱ መነሻ ምክንያት ምንድን ነው ብለን ላቀረብነው ጥያቄ ጉዳዩ ስር የሰደደ መሆኑንና ከሰሞኑ በከተማዋ የጎዳና ላይ አፍጥር ይደረጋል መባሉን ተከትሎ ጭምጭምታ መኖሩን ኗሪው ገልጸዋል። የህዝብ ሙስሊሙን የጎዳና ላይ አፍጥር እንዳይደረግ ለማድረግ ጽንፈኛውና አሸባሪው ፋኖ ቀድሞ ከተማውን የሁከት ቀጠና እንዳደረጋት ተገልጿል። እነዚህ የታጠቁ ጽንፈኛ ኃይሎች ጥቃቱን በሙስሊሙ ህብረተሰብ ላይ በሚፈጽሙበት ወቅት የክልሉ ልዩ ኃይል ሊከላከል አለመፈለጉን ከጎንደር ያነጋገርነው ሰው ይናገራሉ። ጥቃቱ በታላቁ ረመዳን ወር መድረሱ በአንድ በኩል፣ በሌላ በኩል ደግሞ የክልሉ ጸጥታ ኃይል ተገቢውን ምላሽ አለመስጠቱ በህብረተሰቡ ላይ ከፍተኛ የባይተዋርነት ስሜት ማሳደሩም ተነግሯል። ያነጋገርነው ሰው ግን ባይተዋርነቱ ዛሬ ጀመረ አይደለም ይላሉ። የጎንደር ከተማ ሙስሊሞች ሁሌም ቢሆን ባይተዋርነት እንደሚሰማቸው ይገልጻሉ። በአካባቢው ከህግ ውጭ የተደራጁ እንደዚህ አይነት ጽንፈኞች እስካሉ ድረስ የሚለወጥ ነገር አይኖርም ይላሉ። የክልሉ መንግስት ባወጣው መግለጫ የተሰነዘረውን ጥቃት ግጭት በማለት የጠራው ሲሆን ግጭት ብሎ የጠራው ክስተት በቁጥጥር ስር ውሏል ብሏል። ያነጋገርናቸው ነዋሪ ግን በዚህ አይስማሙም። የክልሉ መንግስት ጥቃቱን ለመከላከል ፍላጎት አልነበረውም የሚሉት አስተያየት ሰጪው በህዝብ ሙስሊሙ ላይ በአገሩ ይህ ሁሉ ጉዳት ደርሶበት ተገቢውን እርምጃ ከመውሰድ ይልቅ አታራግቡ በሚል ህዝብ ሙስሊሙን ወደ መውቀስ የዞረበት ሁኔታ እንዳለም የሰው ይገልጻሉ። ከዚህ በተጨማሪም የተከሰተው ግጭት ሳይሆን በህዝብ ሙስሊሙ ላይ የደረሰ ጥቃት ነው ብለውናል። ጉዳዩን ሌላ መልክ ለማስያዝ ሆነ ተብሎ ግጭት እየተባለ ነው በማለት በክልሉ መንግስት ላይ ወቀሳ እየተሰነዘረበት ይገኛል። መንግስት እነዚህን ተደራጅተው በህዝቦችና በሃይማኖትና በብሔር ለይተው የሚያጠቁ ወንጀለኞችን የማያስቆም ከሆነ አገሪቱ ወደ ለየለት ተጨማሪ ቀውስ ትገባለች ብለዋል። ጥቃቱን ተከትሎ በጎንደር ሰላማዊ ሰልፎች የተደረጉ ሲሆን በከተማዋ የሙስሊሙ ህብረተሰብ ወጥቶ መግባት አለመቻሉን ምንጮች ነግረውናል። በጎንደር ከተማ በሙስሊሞች ላይ በአክራሪው ሽብርተኛው ፋኖ የተፈጸመውን ጥቃት የሚያወግዝ የተቃውሞ ሰልፍ በተለያዩ ከተሞች ተደርጓል። የእስልምና እምነት ተከታዮች ዛሬ በፍንፍኔ ከተማ የተለያዩ መስጊዶች ተቃውሞ ያሰሙ ሲሆን በአንዋር መስጊድን በመገኘት የጎንደሩን ጥቃትና የድርጊቱን ፈጻሚ የሆኑትን ፋኖች አውግዘዋል። እንዲሁም ለህዝበ ሙስሊሙ ፍትህን ጠይቀዋል።
ከዚህ ዜና ሳንወጣ ሰልፉ በተለያዩ ከተሞችም የተደረገ ሲሆን በሺዎች የሚቆጠሩ ሰዎችም እንደተሳተፉበት እየተገለጸ ይገኛል። በእንዲህ እንዳለ የኦሮሚያ ቤተ ክህነት አደራጅ ኮሚቴ ጎንደር ላይ በተፈጸመው አስነዋሪ ድርጊት ማዘኑን በማህበራዊ ሚዲያ ገጹ ላይ አስታውቋል። ሁሉም የሰው ልጅ ስለ ሰላምና መዋደድ እጅግ መትጋት እንዳለበት ማሳስቧል። የኦሮሚያ ቤተ ክህነት አደራጅ ኮሚቴ የአማራ ጽንፈኛ ኃይሎች በጎንደር ከተማ በህዝበ ሙስሊሙና መስጊዶች ላይ ባደረሱት ጥቃት የሰው ህይወት ማለፉንና ንብረት መውደሙን የክልሉ መንግስት አስታወቀ። ጥቃቱን ተከትሎ በማህበራዊ ሚዲያዎች ድርጊቱ በምንም አይነት መንገድ ተቀባይነት የሌለውና አስነዋሪ ነው በማለት እየተወገዘ ይገኛል። እምነትን መሰረት አድርጎ በጎንደር በህዝበ ሙስሊሙ ላይ የተፈጸመውን ጥቃት ተከትሎ አሸባሪው ፋኖና የብልጽግና መንግስት በመተቸት ላይ ይገኛሉ። ዝርዝር አለን። በማህበራዊ ሚዲያ አስተያየታቸውን ከሰጡ ግለሰቦች መካከል አንዱ የሆኑት ኡስታዝ አቡበከር አህመድ መተባበርና መተዛዘንን በሚጠበቅባቸው ጊዜያትና ቦታዎች ማጥቃት ቀላል የሆነላቸው ድንገተኛ ክስተት ሆኖ ሳይሆን ለመሸፋፈን ብናልፍም አልሸፈን ያለው ነውር ዛሬ ራሱን ገልጦ ነው በማለት ጥቃቱን አውግዘዋል። አክለውም በቀላሉ ሊቆም የሚችልን ችግር እንደ ሰደድ እሳት ያስፋፉት ከአቅም በላይ ሆኖ አይደለም። በመቃብር ስፍራ ላይ ያስጀመሩትን ጥቃት ወደ መኖሪያ ቤት፣ የንግድ ማዕከላትና መስጊዶች ያዘመቱት ድንገት ከእጃቸው ወጥቶ አይደለም። ትንሽ መስለው ሰፊውን ህዝብ የሚያውኩት ክፋታቸው በቁጥራቸው ብቻ የሚገለጽ ሆኖ አይደለም ብለዋል ኡስታዝ አቡበከር አህመድ። በመሆኑም ኡስታዝ አቡበከር አህመድ የአካባቢው ባለስልጣናትና የክልሉ መንግስት አካባቢውንና ክልሉን እረፍት የለሽ ሁከት ውስጥ እየከተቱ ክልሉን የነውረኞች መሸሸጊያ እንዲሆን የሚሰሩትን ሳያቃልልና ምንም ምክንያት ሳይደረድር ሊያስቆምና ሊቀጣ እንደሚገባ አሳስበዋል። ሌላው ተመስገን ገመቹ የተባለ አስተያየት ሰጪ በህዝበ ሙስሊሙ ላይ በጽንፈኛው ፋኖ የተከፈተው ጥቃት ዛሬ የተጀመረ አለመሆኑን ለማሳየት ከአማራ ክልል የተነሱ ፋኖች ትግራይ ክልል በመሄድ አልነጃሺ መስጊድ ላይ የፈጸሙትን ጥቃት አስታውሰዋል። ያኔ ፋኖች አልነጃሺ መስጊድን ሲያወድሙ ከኢትዮጵያ አይበልጥብንም ማለታቸውን ያስታወሰው ተመስገን ገመቹ ልብ አላልንም እንጂ ጉዳዩ የኢትዮጵያ ፍቅር ሆኖ ወይንም አልነጃሺ መስጊድ ለኢትዮጵያ ህልውና ስጋት ከመሆኑ ጋር የሚያገናኘው ነገር ስለነበረ አይደለም ብለዋል። ዋናው ችግርም ኢትዮጵያዊ ስሪቱ ውስጥ የተደበቀ ጥላቻ መሆኑንና ኢትዮጵያዊ ፍቅር የጥላቻው መሸፈኛ ቅብ መሆኑን አስረድተዋል። ጉደታ መኮንን የተባለ አስተያየት ሰጭም 21 ንጹሃን ጾመኛ ገድለ እጅግ በጣም ብዙ ሰዎችን አቁስለ ከ5 በላይ መስጊዶችን ሙሉ በሙሉ አቃጥለህና ሌሎችም ላይም ጥቃት ሰንዝረ በሚሊዮን የሚቆጠሩ የሙስሊሞችን ሀብት ንብረት አውድመ ዘርፈ ተሽከርካሪዎችን አቃጥለ የሴረኞች መጠነኛ ግርግር ነበረ ከሸፈ ካልክ ስንት አቀደ ነበር? ከዚህ በላይም ነበር እቅዳችሁ በማለት ጠይቋል። ደብድበው ገለው አሳደው ሱቅህን ዘርፈው መስጊድህን አቃጥለው እሳቱን ከበው ጨፍረው ጠላቶቻችን ሊያጣሉ ሞክረው አከሸፍነው በሃይማኖት ተከባብረን ነው የኖርነው እያሉ ያፌዙብሃል ያለው ደግሞ ጋዜጠኛ አክመል ነጋሽ ነው። በሌላ ዜና መንግስት የአቡና ግንደበረት ወረዳን በድሮን መደብደቡን አመነ። የምዕራብ ሸዋ ዞን ኮሚኒኬሽን ኃላፊ አቶ ተስፋዬ ምሬሳ የአቡና ግንደበረት ወረዳ በመንግስት ድሮን መደብደቧ እውነት ነው ብሏል። የአካባቢው ነዋሪዎች ጥቃቱ የተፈጸመው በንጹሃን ዜጎች ላይ መሆኑን ጠቅሞ በጥቃቱ ደግሞ 25 ሰዎች መገደላቸውን ተናግረዋል። አሁንም ዝርዝር አለ። ከሰሞኑ መንግስት በምዕራብ ሸዋ ዞን አቡና ግንደበረት ወረዳ ውስጥ የምትገኘውን ዶጎማ ኪቢ ቀበሌን በድሮን መደብደቡ መነጋገሪያ ሆኗል። የድሮን ጥቃቱን በሚመለከት መንግስት ዝምታን መርጦ የነበረ ቢሆንም አሁን ላይ ቢቢሲ ይዞት የወጣው መረጃ እንደሚያመላክተው ከሆነ መንግስት ጥቃቱን መፈጸሙን አምኗል። የምዕራብ ሸዋ ዞን ኮሚኒኬሽን ኃላፊ አቶ ተስፋዬ ምሬሳ ከቢቢሲ ጋር በነበራቸው ቆይታ መንግስት የአቡና ግንደበረት ወረዳን በድሮን ደብድቧታል ነው ያሉት። ሆኖም ግን ጥቃቱ ታጣቂዎችን ኢላማ ያደረገ ነው ያሉት አቶ ተስፋዬ በንጹሃን ላይ ደረሰ ስለተባለው ጉዳት ምንም አይነት መረጃ እንደሌላቸው ተናግረዋል። ነዋሪዎች በበኩላቸው ጥቃቱ ታጣቂዎችን ኢላማ ያደረገና የተፈጸመ ሳይሆን እኛው ንጹሃን ዜጎች ላይ ያነጣጠረና ጉዳት ያደረሰ ነው ብለዋል። በጥቃቱ 25 ሰዎች ህይወታቸውን አጥተዋል የሚሉት ነዋሪዎች 7 ሰዎች ደግሞ ከአየር ድብደባው ለማምለጥ ሲሮጡ ገደል ገብተው ህይወታቸው ማለፉን ጠቁመዋል። ጥቃቱ የተፈጸመው ባሳለፍነው አርብ መሆኑንና በርካታ
በርካቶች ጥቃቱን ሸሽተው ወደ ጫካ መግባታቸውን አንድ የአይን እማኝ ተናግረዋል። በጫካ ውስጥ 5 ሴቶች መውለዳቸውን የተናገሩት እኚህ የአይን እማኝ ከ5ቱ ሴቶች መካከል የአንዷ የጤና ሁኔታ አሳሳቢ መሆኑን ገልጸው በጫካ ውስጥ የሚላስ የሚቀመስ የለም ሲሉ ያሉበትን ሁኔታ ለቢቢሲ ተናግረዋል። በድሮን ድብደባው አላበቃ ያለው የመንግስት ጦር እየዘረፈን ይገኛል በማለትም አክለዋል። ነዋሪዎቹ የመንግስት ጦር ከ220 በላይ ከብቶችን ወደ ሞገርና አባይ ወንዝ መውሰዱን ነዋሪዎች ይናገራሉ። በመንደር ውስጥ በሚንቀሳቀሱበት ወቅት ደግሞ የነዋሪውን ፍየሎች ቀምተው አርደው ሲበሉ እንደነበር ነዋሪዎች ጠቁመዋል። የኦሮሞ ነጻነት ሰራዊት በበኩሉ መንግስት በእግረኛ ጦር ሰራዊቱን መግጠም ስላልቻለ በድሮን ቀበሌዋን መደብደቡን ገልጿል። በድሮን ጥቃቱ የኦሮሞ ነጻነት ሰራዊት አለመነካቱን የገለጸው ሰራዊቱ ሆኖም ግን የምንታገልላቸው ንጹሃን ዜጎች በጥቃቱ መሰዋታቸው ጥቃቱን ይከፋ ያደርገዋል ነው ያሉት። ሰራዊቱ የአየር ድብደባው በመሬት ላይ ያለውን ሁኔታ አይቀይርም ያለ ሲሆን ለድል የሚደረገው ጉዞና ትግል ከምንጊዜውም በላይ ተጠናክሮ እንደሚቀጥል አስታውቋል። መንግስት ያረጀና ያፈጀውን ዘዴ በመጠቀም በግዴታ ህብረተሰቡ ሰልፍ እንዲወጣ በማድረግ ላይ እንደሚገኝ ነዋሪዎች ገለጹ። ለኦኤምኤን አስተያየታቸውን የሰጡ የግንደበረትና ሌሎች የምዕራብ ሸዋ ወረዳዎች ነዋሪዎች እንደገለጹት የመንግስት ኃይሎች እያንዳንዱ ሰው ቤት ላይ በመዞር በግዴታ ህዝቡ ሰልፍ እንዲወጣ እያደረጉ ይገኛሉ ብለዋል። በሰልፉ ላይ ለመሳተፍ ፈቃደኛ ባልሆኑ ነዋሪዎች ላይ እርምጃ እየተወሰደ ነው ያሉት ነዋሪዎች ለህይወታችን ሰግተን በሰልፉ ላይ ለመሳተፍ ተገደናል ብለዋል። ይህ አይነቱ ዘዴ በህዋት ዘመንም እንደነበረ የጠቀሙት ነዋሪዎቹ ድርጊቱ ለህዋትም ቢሆን አልበጀም ሲሉም ተደምጧል። መንግስት ከሰሞኑ በምዕራብ ሸዋ የተለያዩ ወረዳዎች በግዴታ ህዝቡን ያስወጣው ሰልፍ መሬት ላይ ያለውን እውነታ ሊቀይር እንደማይችል ነዋሪዎቹ ተናግረዋል። የኦሮሞ ነጻነት ሰራዊት በበኩሉ ህዝባችን አሁን ላይ ያለውን እውነታ ቁልጭ አድርጎ ተረድቶታል ብለዋል። ህዝቡ ለዘመናት ሲናፍቀው የነበረውን ነጻነት ለመጎናጸፍ ሰራዊቱን በተቻለው መጠን እየረዳ ነው ያለው ሰራዊቱ መንግስት በየጊዜው ህብረተሰቡን ለማደነጋገር የሚሰራው ድራማ ሽንፈቱን ያሳያል ብሏል። በመጨረሻም ትምህርት ሚኒስቴር በጦርነቱ ምክንያት ከትግራይ ክልል ዩኒቨርሲቲዎች ለቀው ሌላ ዩኒቨርሲቲዎች ለተመደቡና ተምረው ለተመረቁ ተማሪዎች መደበኛ ዲግሪ እንደማይሰጥ ገለጸ። ይህንን ተከትሎ ከ4000 በላይ ተማሪዎች ቅሬታቸውን ለሪፖርተር አጋርተዋል። በትምህርት ሚኒስቴር ዋስትና በተለያዩ ዩኒቨርሲቲዎች ተምረው የተመረቁት እነዚህ ተማሪዎች መደበኛ ዲግሪ በመከልከላቸው ስራ ለመቀጠርና ለመወዳደር አለመቻላቸውን ተናግረዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለነዚህ ተማሪዎች ቅሬታ የተማሪዎቹ ሙሉ መረጃ ሳይገኝ መደበኛ ዲግሪ ለመስጠት እንቸገራለን የሚል ምላሽ መስጠታቸውን የሪፖርተር ዘገባ ያመላክታል። ተማሪዎቹ ዲግሪያቸውን የሚያገኙት በሰሜን ኢትዮጵያ ያለው ጦርነት ቆሞ አስተማማኝ ሰላም ሲሰፍንና በመጡባቸው ዩኒቨርሲቲዎች ትምህርት ያቆሙበት መረጃ ተሟልቶ ሲቀርብ መሆኑንም አክለዋል። እንዲሁም እስከዚያው በተሰጣቸው ውጤታቸውን የሚገልጽ ሰርቲፊኬት ስራ መፈለግ ይችላሉ ብለዋል። ይሁን እንጂ ቅሬታቸውን ያቀረቡት ተማሪዎች ትምህርት ሚኒስቴር በአንድ ሴሚስተር የውጤት መግለጫ ወረቀት እንዳሰናበታቸው አስረድተዋል። ይህ ወረቀት በስራው ዓለም ተወዳዳሪ ሆኖ ለመቀጠር እንደማያስችላቸው በመጥቀስ ትምህርት ሚኒስቴር ዘላቂ መፍትሄ እንዲፈልግላቸው ጠይቋል። የትምህርት ሚኒስቴር ግን ሌላ መፍትሄ የለኝም የሚል ምላሽ እንደሰጠ ተነግሯል። ለዕለቱ ያዝናቸው መረጃዎች እስካሁኖቹ ናቸው። ከቀሪ ፕሮግራሞቻችን ጋር ሰናይ ጊዜ ተመኘውላችሁ።